አፋን አማሪፋቲን ሂማ አከምትን ኡሙ ደንዴሰን ቤቱ በአማርኛ አረፍተ ነገር እንዴት መመስረት እንደምትችሉ ታውቃላችሁ? ባታውቁ ምንም ችግር የለውም። ቪዲዮ እስከ መጨረሻ ካያችሁት እንዴት አረፍተ ነገር መመስረት እንደምትችሉ አስተምራችኋል። ሰላም፣ መምህር አደም እባላለሁ። ላለፉት ረጅም ዓመታት ቋንቋ ላይ እየሰራው ቆይቻለሁ። አሁን ደግሞ በቢኤፍ ኤጁኬሽን ኤንድ ትሬኒንግ ሰርቪስ አማርኛና እንግሊዝኛ ቋንቋ በማስተማር ላይ እገኛለሁ። ስለዚህ በዛሬው ርዕሳችን አረፍተ ነገር እንዴት እንደምንመሰርትና በውስጡ ምን እንደሚይዝ እናያለን። እስከ መጨረሻ አብራችን ቆዩ። በአማርኛ የአረፍተ ነገር አመሰራረት ውስጥ ሶስት ዋና ዋና ነገሮች አሉ። እነሱም ስም፣ ግስና ድርጊት ተቀባይ ናቸው። አንደኛ ስም ወይም ባለቤት እንለዋለን። ባለቤት ወይም ስም የምንለው ድርጊቱን ማን እንደፈጸመው ወይም ዱወር ኦፍ ዘ አክሽን የምንለውን ይገልጽልናል። ለምሳሌ እኔ እያስተማርኩ ነው። በዚህ አረፍተ ነገር ውስጥ እኔ የሚለው ባለቤትነትን ወይም የድርጊቱን ፈጻሚን የሚያመላክት ይሆናል። በሁለተኛነት ደግሞ ድርጊት ተቀባይ የምንለው ወይም ሪሲቨር ኦፍ ዘ አክሽን፣ ይህም ድርጊቱ ማን ላይ እንደተፈጸመ የሚያሳየን የአረፍተ ነገር አካል ነው። ለምሳሌ እኔ ተማሪዎቼን እያስተማርኩ ነው። እዚህ ላይ ድርጊት ተቀባዩ እናንተ ተማሪዎች ትሆናላችሁ ማለት ነው። መጨረሻ ላይ ሶስተኛ የምናየው ደግሞ ግስ ወይም ማሰሪያ አንቀጽ in English we call it verb የምንለው ነውና ድርጊቱን የሚያሳየን ይሆናል ማለት ነው። ለምሳሌ ቅድም ባየነው አረፍተ ነገር ላይ እኔ ተማሪዎቼን እያስተማርኩ ነው ስል እኔ ባለቤት ነኝ፣ ሰብጀክት እባላለሁ። እያስተማርኩ ነው የሚለው ማሰሪያ አንቀጽ ወይም verb ሲሆን ማንን ነው ማስተምረው? እናንተ ነው። እናንተ ድርጊት ተቀባይ ሲሆኑ ማስተማር የሚለው ደግሞ teaching verb ወይም ግሱን የሚያመለክት ይሆናል። ተጨማሪ ምሳሌ ልጆቹ ኳስ መጫወት ይወዳሉ። አሁን እዚህ ጋር መጫወት የሚለው ቃል ግስን ያመለክታል። ስለዚህ በአማርኛ ውስጥ አረፍተ ነገር ለመመስረት ሶስት ዋና ዋና ነገሮች አሉ ብለናል። የመጀመሪያው ባለቤት ወይም ስም፣ ሁለተኛው ግስ ወይም ድርጊት፣ ሶስተኛው ድርጊቱን ተቀባይ ወይም ሪሲቨር ኦፍ ዘ አክሽን። ስለዚህ እኔ ተማሪዎቼን እያስተማርኩ ነው ስል እኔ ሰብጀክት ነኝ ወይም ባለቤት የድርጊቱ ፈጻሚ ሲሆን ተማሪዎቼ ደግሞ እናንተ የድርጊቱ ተቀባይ ናችሁ ወይም ደግሞ ሪሲቨር ኦፍ ዘ አክሽን ኦብጀክት እንላቸዋለን ማለት ነው። እኔ ተማሪዎችን እያስተማርኩ ነው ስል ማስተማር የምትለው እያስተማርኩ ነው የምትለው ደግሞ ግስን ታመለክታለች ማለት ነው። ስለዚህ በሴንቴንስ ወይም ደግሞ አንድ አረፍተ ነገር ውስጥ ባለቤት፣ ድርጊትና ድርጊቱን ተቀባዩ ይካተታሉ ማለት ነው። ተማሪዎች እስኪ እናንተም ልክ እንደዚህ አይነት አረፍተ ነገሮች ሁለት ጻፉልኝ ጎበዞች። በቀጣይ ክፍል ደግሞ የአረፍተ ነገር አይነቶችን እናያለን። ጎበዝ ተማሪዎቻችንን ለመቀላቀልና አማርኛ ብቃታችሁን ለማሻሻል ላይቭ ሴሽን ስላዘጋጀን ከታች ያለውን ዲስክሪፕሽን በመንካት ወደ ግሩፑ መቀላቀል ትችላላችሁ። መልካም ሳምንት።